እረፍ፣ እግዚአብሔርን እረፍ አንተ። እኔ እሺ ልቀቀኝ፣ ልቀቀኝ። ምኑን ነው የምናወራው? አብረሽኝ ተኝ ነው ያልኩት። እንዴ ጉልበት እንድጠቀም አታርጊኝ፣ ጉልበት እንድጠቀም አታርጊኝ። የምታሪ ከሆነ ታሪያለሽ። እዚህ አውሎ ወርቅ ነው። እኔ ስመሽኝ እንድትሄጂ አይደለም የምፈልገው፣ አብረሽ እንድታሪ ነው። የት ነው የምትሄጂው? የት ነው የምትሄጂው? የት ነው የምትሄጂው? መምጣት ስምኛለሽ? ወይኔ እስቲ ላስተኛሽ ወይ አስተኝ። አይም አንቺ አይም አረንጋት እንጂ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ እንግዲህ በድጋሚ መጥቻለሁ። ያው ሰይጣኔ ምናምንም ይመጣል አንዳንድ ጊዜ ቅመሜን ሳቀፍ ምናምን ነው የሚነሳብኝ ሰይጣኔ እና እቺ ቤትም ናፍቃኝ ነበር ብታዩ። በስመ አብ ወልድ ላይቭም ገባባት ምናምን ነበር እና በጣም ነበር መወዳት እቺን ክላስ። እንግዲህ አለቃ አልፈቀዱም እዚህ እንድኖር፣ ወይዘሪት ሃይማኖት አልፈቀዱም ነበር። እሷን ደግሞ ሪስፔክት አድርገን ከዚህ ቤት ወተን ነበረ። ላይክ ቀን አካባቢ ያረኩትን አይታችኋል። በጥብጬ በጉልበት በሉት በቃ የገባሁት ፎግሬ ምናምን። ለማንኛውም ዱባይ እስከሄድ ድረስ እዚህ ነው መሆኑ ከቅመሜ ጋር ማለት ነው። እና እስቲ ዛሬ ቅመሜን እንፈተናታለን። ብዙ ችግሮችን አልፈናል ስላችሁ ያልተፈታ ችግሮች ቢኖሩብንም ግን ብዙ ተኮራርፈን የማይባሉ ነገሮች ተባብለን ብዙ ነገሮችን አይተን አልፈናል። ከዛ ሁሉ መሀል ግን እኔና ሀይሚ ሁል ጊዜ የምለው ነገር ነው እና እኔና እሷ ደህና ስንሆን እንዲያርገኝ ነበር ምናምን እኔ ብዬ አላቅም። እሷም አይ ቲንክ አታነሳብኝም ምናምን በቃ ፒስ ስንሆን በቃ ፒስ እግዚአብሔር ይመስገን ብለን የምንኖር ሰዎች ነንና ተመስገን ነው። እንግዲህ እኔ እስከሄድ ባለው ታይም ላይ ሀይሚ አላ ከኔ ጋር ጥሩ ጊዜ ታሳልፋለች። እሷን ደስተኛ ለማድረግ ሁሉ እሞክራለሁ ብዬ ተስፋ አደርጋለሁ። እየተናገርኩኝም ነበረ። ደስተኛ ትሆናለችን ብዬ ተስፋ አደርጋለሁ። እኔ ባለሁበት እኔ በማደርጋቸው ነገሮች ላይክ እየተናገርኩትም ነበረ። ባትፈልገውም ይሁንም አይሁንም ባትልም በቃ እሷን ደስተኛ ሆና እንድትቆይ ለማድረግ የቻልኩትን ሁሉ አደርጋለሁ። አሁን እያደረግኩት ያላቸውን ነገሮች ሁሉ ለመቀጠል እሞክራለሁኝ። ውስጧ ላይ ብዙ ያልተፈቱ ነገሮች አሉና ከካሜራም ጀርባ